መፈጸሙ ጥቂት እንኳን የማያጠራጥር የአባቶች ታላቅ ትንቢት 612 ዓመት የኖሩት ታላቁ የበረሃ መናኝ የእግዚአብሔር ወዳጅ የሆኑት አባታችን አባ ዘወንጌል ዘኢትዮጵያ የተናገሯቸው ትንቢቶች ሕያው ሰዓቱ ደርሶ ሲፈጸሙ ባይናችን ያየን ነው። እነዚህ የቁጣ ዓመታት ርቀው መልካሙ ዘመን የሚቀርበው በንስሐና ጸሎት ብቻ ነውና የሁሉም ቅዱሳን አባቶቻችን የሁልጊዜም ጩኸትና መልእክት አንድና አንድ ብቻ ነው። እሱም የመከራ ዘመን ከፊታችን አለና ንስሐ በመግባት በርትታችሁ ጸልዩ የሚል ነው። እኚህን ታላቅ አባት በእርግጠኝነት ሁላችሁም ታውቋቸዋላችሁ። ድንገት የማታውቋቸው ካላችሁ አባ ዘወንጌል ዘኢትዮጵያ በኢትዮ ኤርትራ ድንበር ትግራይ ክልል ኢሮብ ወረዳ ባሲምባ ገዳም ይኖሩ የነበሩ እጅግ በርካታ ዓመታትን የኖሩ የበቁ ጥንታዊ መናኝ ታላቅ ባህታዊና የሃይማኖት አባት ነበሩ። ታዲያ እኚህ አባት ስለራሳቸው ምንም ተናግረው ባያውቁም እድሜያቸው በግምት 600 ዓመታት ገደማ እንደሆነ አብረዋቸው በገዳም የሚኖሩ ሌሎች አባቶች ይናገራሉ። ግራ እጃቸው እንደ ፀሐይ ያበራል፣ ሲፈልጉ ይሰወራሉ፣ ሲፈልጉ ይገለጣሉ። እስከ 20 ዓመታት ተሰውረው ይገለጣሉ። ታዲያ እሳቸውም ሲገለጡ ሁልጊዜም በገዳሙ ዙሪያ ከሰማይ የብርሃን አምድ ሲወርድ ይታይ ነበር። ታላላቅ አባቶችና ጳጳሳት ሳይቀሩ ብፁዕ ወቅዱስ አቡነ ማትያስን ጨምሮ ወደኚ ቅዱስ አባት ዘንድ በመሄድ በእጃቸው ተባርከዋል። ታዲያ አባ ዘወንጌል ቀደም ብለው ቅባ ቅዱስ ቴዎድሮስ ሲመጣ የሚያርፍበት ቤተክርስቲያን ከሰራው በኋላ ከአጸደ ስጋ ድንኳኔ እለያለሁ ብለው እንደተናገሩት ከጥቂት ዓመታት በፊት ትንቢተኛው ንጉሥ ቴዎድሮስ የሚያርፍበትን የመስቀለ ክርስቶስ ቤተክርስቲያንን ሰርተው በማጠናቀቅ ቀደም ብለው እንደተናገሩት ከዚህች ዓለም ተለይተዋል። እኚህ ቅዱስ አባት ስለ ኢትዮጵያ በርካታ ትንቢቶች ተናግረው ሁሉም ጊዜያቸውን ጠብቀው ተፈጽመዋል። አባ ዘወንጌል ተናግረዋቸው ዛሬ ላይ እየተፈጸሙ ያሉ እና ለመፈጸም ጊዜያቸውን በመጠባበቅ ውስጥ ካሉ ትንቢቶች መካከል ጥቂቱን እንነጋገር። ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ አብራችሁን ቆዩ። አባ ዘወንጌል ዘውዱ ከወደቀ ከ1966 ዓመተ ምህረት ጊዜ ጀምሮ ይህችን ሀገር እየመሯት ያሉት መንግስታት ጸረ ኢትዮጵያውያን ብቻ ሳይሆኑ ጸረ ክርስቶስም ጭምር ናቸው ብለው ተናግረው ነበር። ደርግ የጎግ ማንጉግ መንፈስ ሲሆን ወያኔ ደግሞ ሰምጠል አማልቅ መንፈስ ነው ብለዋል። ከሁሉ የከፋው ጸረ ክርስቶስ መንግስት ግን ከወያኔ ውርቀት በኋላ የሚነክሰው የአሕዛብ ንጉስ ነው ብለው ተናግረው ነበር። ከ2012 ዓመተ ምህረት ጀምሮ ያሉት ዓመታት ለዚህች ሀገር የምጥ ዘመናት ይሆኑባታል። በእነዚህ ዓመታት የኑሮ ውድነቱ ታይቶ በማይታወቅ መልኩ ይጨምራል። ኤድስ በሽታን የሚያስመሰግኑ ክፉ ቸነፈርና በሽታዎች ይመጣሉ። የዓለም ታላላቅ አገራትም እርስ በርሳቸው ይጠፋፋሉ። በዚህ የአሕዛብ ንጉስ ዘመንም ለቅድስት ቤተክርስቲያንና ለመላው ክርስቲያን ወገኖቻችን የእንግልት ጊዜ ይሆናል። የክርስቲያኖች ደም እንደ ጎርፍ በአገሪቱ ላይ ይፈሳል። ልክ እንደ ውሃ የሰው ደም አገሪቷን ያጥለቀልቃታል። በዳር አገር ያሉ ክርስቲያኖች ብዙ መከራ ያገኛቸዋል። ሰማዕትነት ይቀበላሉና ትልቅ ክብር ያገኛሉ። እንግልታቸውም ከሰማዕትነት ይቆጠርላቸዋል። ብዙ ወጣቶች ይህን ታላቅ ክብር ከእግዚአብሔር ዘንድ ያገኛሉ። በዚህም የተነሳ በርካታ ወጣቶች ለዚህ ክብር በመሽቀዳደም ይቋደሳሉ። እንደ ቅዱስ ጊዮርጊስ፣ እንደ ቅዱስ እስጢፋኖስ በሰማይ በተዋበው ስፍራ የክብር ዘውድ ይዘጋጅላቸዋል። ታዲያ ውድ ተመልካቾች ከእነዚህ ትንቢቶች ያልተፈጸመው የቱ ነው? ታዲያ ስለምን ማስተዋል ከበደን? የእስካሁኑ ተፈጽሞ ካየን ቀጣይ ሊመጣ የተዘጋጀው የማያስፈራን ልባችን እንዴት ቢደነድን ነው? እባካችሁ ተመልካቾቻችን ዛሬ ነገ ሳንል ንስሐ እንግባ። የሁሉም በር መክፈቻ ወርቃማ ቁልፍ እርሱ ብቻ ነውና ወደ ቀደመው ነገራችን እንመለስ። ይህ በዚች ሀገር የሚነክሰው የአሕዛብ መንግስት አይደለምና ለሕዝቡ ለዓለም መንግስታት ሳይቀር ያስቸገረ አይል ይሆናል። ነገር ግን በገዳም በራቸውን ዘግተው ስለኛ ስለሚጸልዩት ቅዱሳን ጸሎትና ምልጃ ልዑል እግዚአብሔር እድሜውን አጭር ያደርገዋል። ከዚያን ጊዜ በኋላ
በርካታ የዓለም ሀገራት በውሃ ሙላት ይዋጣሉ። ታላቅ ምልክትም በግሸን ተራራ ላይ ይታያል። በዚያን ጊዜም ስደት ወደ አሜሪካ ቀርቶ ስደት ወደ ኢትዮጵያ ይሆናል። በቅዱስ ላሊበላ ጸሎት ከዋግ ከቤላ ተራራ ከላስታ ተሰምቶ ብዙ የተባለለት ንጉስ ቴዎድሮስ ይመጣል። እናም አባቶች እንዲህ ይላሉ፣ ንጉስ ቴዎድሮስ ሲመጣ ለአንድ ሳምንት ያክል የበረከት ዝናብ ይዘንባል። ከአገሪቱ ላይም እንደ መሽገር ተጣብቆ የነበረውን መርገምትም አጥቦ ያስወግዳል። በዚህ ሰው የስልጣን ዘመን ከመከራው የተረፉ ሰዎች እርስ በርስ ይዋደዳሉ። አይደለም የሰው የእንጨት ጠማም አይኖርም። ታዲያ ዘሩ ከንጉስ ሰለሞን የሚመዘዘው ጥበበኛው ቴዎድሮስ በበፊተኛው ዘመን የዚህች ሀገር አንድ ግዛት የነበሩትን ጅቡቲን፣ ኤርትራን፣ ሶማሌንና የመንን ወደ ቀድሞ የእናታቸው ቅፍ ይመልሳቸዋል። በተጨማሪም ይህ ንጉስ የተከፋፈለውን ሲኖዶስ ከግብጽ ጋር አንድ በማድረግ የአሌክዛንድሪያን የማርቆስ መንበር በድጋሚ ያጸናል። ይህችን ሀገርም ለድፍን 40 ዓመታት በፍቅርና በሰላም ይመራል። ታዲያ ይህ ሁሉ ከተፈጸመ በኋላ በመጽሐፍ ቅዱስ እንደሚመጣ የተነገረለት ሐሳዊው መሲህ ከኢየሩሳሌም ይነሳል። ብዙ አማኞችንም የውሸት ተአምር በማሳየት ያሳስታል። በዚያን ጊዜም የዚህችን ዓለም ሞት ሳያዩ ተነጥቀው ወደ ብሔረ ብፁዓን የሄዱት ኤልያስና ኤኖክ ወደ ምድር ተመልሰው የሳተውን ሕዝብ ወደ አምላኩ ይመለስ ዘንድ በማስተማር በርካቶችን ከሐሰተኛው መንገድ ይመልሷቸዋል። በስተመጨረሻም ግን በዚህ በሐሳዊው መሲህ ዘንድ አንገታቸውን ተቆርጠው የዚህችን ዓለም ሞት ይቀምሳሉ። ሞት ከዚህች ምድር ወደ ሰማያዊ ቤታችን የምንገባበትን በራፍ ወለል አድርጎ የሚያሸጋግረን መሸጋገሪያ ነውና ወደዚህች ምድር ተመልሰው መጠው ሞትን ይቀምሳሉ። በስተመጨረሻም ግን በርካታ ሕዝብን ካስተነካከለ በኋላ በስተመጨረሻም በእግዚአብሔር ፈቃድ ከግብረ አበሩ በገቢር ከአባቱ ዲያብሎስ ጋር ወደ ጥልቁ ይጣላል። በዚያን ዘመንም የነገስታት ንጉስ የሰራዊት ጌታ የአማልክት አምላክ የሆነው ጌታ ኢየሱስ ክርስቶስ ከቅዱሳን መላእክቶቹ ጋር ለፍርድ ወደ ምድር ይመጣል። ሊሰቀል ሳይሆን በቅን ሊፈርድ፣ በጥፊ ሊመታ ሳይሆን ግፈኞችን ሊበቀል፣ ሊተፋበት ሊገረፍ ሳይሆን ሰይፍ የሚያነሱትን በሰይፍ ሊበቀል፣ ለጻርቃን እናንት የአባቴ ብሩካን የሚል የሰላምታ ድምጽ ሊያሰማ፣ ለአጣንም እናንተ አመፀኞች ጌታ ወይ ስላላችሁኝ የምትድኑ አይምሰላችሁ፣ በምድር ሳላችሁ እኔን ደስ አላሰኛችሁኝምና ከእኔ ሂዱ ሊል ዳግመኛ ይመጣል። ልብ በሉ፣ በዚያን ሰዓት ንስሐ የለም። እግዚአብሔር ቸርነቱ የበዛ ቢሆንም በዚያን ጊዜ ግን ፍርድ እንጂ ምሕረት የለምና ውድ እህትና ወንድሞቼ ሆይ ድጋሚ ላስታውሳችሁ፣ ዛሬ ነገ ሳንል ንስሐ እንግባ። ስለ ወዷ ቤታችን ቅድስት ቤተክርስቲያን፣ ስለ ታላቋ እምነታችን እንዲሁም ስለ ሀገራችን እንጹም፣ እንጸልይ፣ እናልቅስ። የአረቦች ሰይፍ የአውሮፓውያን ባሩድ ከኢትዮጵያውያኑ ደም ጋር በተከዜ ወንዝ ጋር በአንድ ይሞላልና ይህ መጥፎ መንፈስ በየቤታችን ገብቶ የምንወደውን ሰው ሳይነጥቀን በፊት በርትተን እንጸልይ። ጥበበኛ በጥበቡ አይመካ፣ ጉልበተኛም በጉልበቱ አይመካ፣ ስልጣን ያለው በስልጣኑ አይመካ። ሁሉን የሚሰጥም የሚነጥቅም እግዚአብሔር ነውና የሚመካስ በእግዚአብሔር ይመካ። ጆሮ ያለው መስማትን ይስማ። አበቃን። ይህን ቪዲዮ ለሌሎች እህትና ወንድሞቻችን ሼር በማድረግ ታዳርሱ ዘንድ አደራ እያልን ለቻናሉም አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ